በምታዩት መሰረት ዛሬ ጎጆ ዋጭ ስለሆን ሞሰብ ልገዛ ሂጃለሁና እስኪ ሞሰብ ስንት ብር ገዛሁ የሚለውን በደንብ አድርጌ ያሳያችኋለሁ። የእንጀራ ሞሰብና የጌጥ ሞሰብ የሚባሉ ስለሚለያዩ እነዚህ የጌጥ ሞሰቦች ናቸው። እንግዲህ ያው ብዙ ጊዜ ለእንጀራ ለምን ሳንጠቀማቸው ግን አጋጣሚ ለሰርግ፣ ለለቅሶ፣ ለምን ሲካሄድ የሚያዙ ናቸው እነዛኞቹ ባለአበባዎቹ። እነዚህኞቹ ደግሞ የእንጀራ ናቸው። የእንጀራ ሞሰብ ገዝቻለሁ። ስንት ብር ነው የገዛሁት የሚለውን ላሳያችሁ። እዚህ ጋር የምታያቸው ሞሰቦች እንግዲህ እስከ 7,000 8,000 ነው የሚባሉት። ማክሲመም መሸጫቸው 6,000 እና 500 ብር ነው እነኚህ ሞሰቦች ማለት ነው፣ የእንጀራዎቹ ብቻ። እና ይሄ ነገር ልላችሁ የፈለኩት ምንድን ነው፣ ወደ ኢትዮጵያ ስትመጡ የኢትዮጵያ ኑሮ መላበስ ስላለባቸው ነው። ገብቷቸዋል። ለምሳሌ ወደ ኢትዮጵያ ስትመጡ በቃ ቀለል ብላችሁ እንድትኖሩ ነው። እኔ ይሄ ችርቻሮ የገዛሁትን ነገር ይሄ ነው እያልኩ ለእናንተ የማሳየው በቀላሉ ነገር ወደ ኢትዮጵያ ስትመጡ መኖር ትችላላችሁ። ለምሳሌ አሁን ይሄን ቢፈጅብኝ 100 200 እንደገና ደግሞ ወደ 4 ኪሎ ሽንኩርት ስንት ብር ነው? ኮስታ 20 ብር 30 ብር 20 ብር አይደርቅ ምናምን የገዛዛው ለኔ በእርግጥ አይደርቀው አንዴ ነው ይሰራ፣ ግን ኮስታ ለ3 ለ4 በጣም ብዙ ስለሆነ ሁሌ ስለማይሰራ ሰላጣ ቢያንስ እስከ ሳምንት ማስከኝ ይሆነኛል። ሎሚ እስከ ሳምንት ማስከኝ እስከሚሆነ ድረስ ነው የገዛሁት። እና አንዴ ስትወጡ አንዴ የፈለጋችሁትን ነገር ገዛስታችሁ ትመጣላችሁና ኢትዮጵያ ላይ ኑሮ ሲኖር ቀለል ብሎ ነው የሚኖረው። ይሄ ተካብዶ የሚኖር ኑሮ አይደለም። አትፍሩ ኑሮን ማለት ብዙ ሰው ወደ ሀገሩ ሊገባ እየፈለገ የኢትዮጵያ ኑሮ በጣም ተወደደ፣ ይሄን ያህል ብር ነው፣ ይሄን ያህል ብር ስለሆነ እንዴት ብዬ ነው የምኖረው እያሉ አብዛኞቻቸው ከሀገራቸው ርቆ ያሉ ልጆች ስላሉ ነው ይሄን ነገር እመላችሁ። ግን ኑሮን ቀለል ብላችሁ ነው መኖር የምትችሉ። ስለዚህ ቀለል አድርጋችሁ ኑሩ እና ኑሮን ቀለል አድርጋችሁ ኑሩ፣ አታካብዱ። ትናንትና ማታ ደግሞ በሆነ ቪዲዮ ላይ እሳት አያይዤ ምናምን የሰራው ቪዲዮ ነበረና በነገራችን ላይ ማታ ማታ እውነታቸው ነው እንትን ሲባል ይሄ ምንድነው የሚባለው? ክሰል ጥሩ አይደለም፣ ለሰው ልጅ አይመከርም ክሰል። በነገራችን ላይ ክሰል ለማንም ልጅ አይመከርም፣ ለማንም ሰው አይመከርም ክሰል። ፈልፋን ትክስቲስ እና ክሰል ብዙ ጊዜ ለሰው አይመከርም። እኔ ትናንትና በመሲቲ በሚለው በቻናሌ ላይ ክሰል ላይ ይዤ ነበር። ማታ ጭሳጭሽ በጣም በርዶኝ ስለነበር ጭሳጭሽ ቪዲዮ ስሰራ የነበረውና በእርግጥ ጥሩ አይደለም፣ አይመከርም። ጭስ ሲጨስ ለእኛም ሆነ ለማንም ጭስ አብይ ያስቸገረ ስለሆነ ነው። እና ልላችሁ የፈለኩት ምንድነው አንዲት አረብ ሀገር ያለች ሴት ወደ ኢትዮጵያ ስትመጣ ኑሮውን እስክትግባባው ድረስ በጣም ይከብዳታል። ምክንያቱም እኔም አንዷ ስለሆንኩኝ። ግን እየቆየ እየተግባባችሁ ስትሄዱ አሁን 5ኛ ወሬን ጨርሼ ወደ 6ኛ ወሬ እየገባሁ ነው። እየተግባባችሁ ስትሄዱ ምንም አይመስላችሁም። ስለዚህ ለምንም ልታስቧት አይገባም። ግን ትንሽ ያው እንዳልኳችሁ አገሩን እስክትለምዱት ድረስ የኑሮውን ሁኔታ እስክትለምዱት ድረስ ትንሽ ይከብዳል። አየሩን እስክትለምዱት ትንሽ ይከብዳል። ከዛ በኋላ ኑሮ በጣም ቀላል ነው። ብዙ ጊዜ ሊገቡ አስቦ ምናምን በጣም ለሚፈሩ ሰዎች ነው ምክሬን ብዙ ሰዎች ማለት ምክር አበዛሽ ስለምትሉኝ፣ ግን እኔ ምክር ማበዛው ለእንደኔ አይነቶቹ ለለፉ ለደከሙ የአረብ ሀገርን ህይወት እኔ በጣም ስለማውቀው ያንቀጠቅጠኛል ሳስበው ራሱ። በእርግጥ ጉልበት ያለው ሰው ጤና ላለው ሰው ጥሩ ነው፣ መስራት ያለበትን ጊዜ ይሰራል። መለወጥ ያለባቸውን ተለውጠው በጊዜያቸው ደግሞ ወደ ሀገራቸው መመለስ አለባቸው ብዬ አስባለሁ። ለምን እኔ አሁን አረብ ሀገር 12 ዓመት ሰርቻለሁ። ቤቴን ሰርቼ የሚያስፈልገኝ ነገር ቢያንስ ይሄ በቃ ይሄ ያስፈልጉኛል የምላቸውን ነገሮች አሟልቼ ወደ ሀገሬ ስመጣ ለኔ ትልቅ ደስታ ነው። ግን ለእንደኔ አይነቶቹ ለለፉ ለደከሙ ቤት ካላቸው መግቢያ ካላቸው መጥተው ኑሮን እንደ ማንኛውም ሰው ቀለል አድርገው መኖር ይችላሉ። የተከበደ ኑሮ አይደለም ይሄ የምንናየው። ይሄ አልጋ ባልጋ የሆነ በነገራችን ላይ አልጋ ባልጋ ማንም ሰው አይኖርም። ምንገራቸው ሁሉም ከካሜራ ጀርባ ብዙ ነገሮች አሉት። ስለዚህ እኔ የምኖረውን ኑሮ ነው የማሳያችሁ፣ የምኖረውን ህይወት ነው የማሳያችሁ። ምክንያቱም በቃ ቀለል አድርጌ ነው ኑሮ መኖር የምችለው፣ ቀለል አድርጌ ነው በቤቴ መኖር የምችለው። ካለኝ ባለኝ ነገር ተደስቼ ነው መኖር የምፈልገው። የሌለኝን አልመኝም፣ እንዲኖረኝም አልፈልግም። እንዲኖረኝ እሰራለሁ፣ ግን የሰው አልመኝም።
ማለት ለምን እንደከሌ ይህን ያህል አልኖረኝም አልልም፣ ምክንያቱም የለኝማ። ስለዚህ እንደ አቅሜ ነው መኖር ያለብኝ። እኔ ደግሞ የተሰጠኝን ነገር አመስግኜ ባለኝ ነገር ነው መኖር ያለብኝ። አመስጋኝ ሰው ነው የሚጨመርልኝ አይደለም። ስለዚህ ባለን ነገር አመስጋኝ ሆነን እንድንኖር ደግሞ አረብ ሀገር ላይ ሆነን አይደለም። ለምሳሌ ብዙ ልጆች አሉ ቤት ሰርተው ቦታ ገዝተው ለወንድማቸው ባጃጅ ገዝተው ስለነበርኩበት ነው የምነግራቸው። እኔ ቤቴን ሰርቼ ባጃጅ ገዝቼ ለወንድሜ እናቴን ቤት ሰርቼ ቦታ ገዝቼ ወደ ኢትዮጵያ ስመጣ ተግባባል። እንደኔ አይነት ላላችሁ ልጆች አላችሁ ቤት ከሰራችሁ የሆነ ቦታም ሆነ የሆነች ገንዘብ ትንሽዬ ነገር ካለቻችሁ አረብ ሀገር ምን ትሰራላችሁ? እውነቴን እኮ ነው። ማለት የራሳችሁን ህይወት ኑሩ። የኗሪ አኗኗሪ አትሁኑ። ኑቶለ ወደ ሀገራችሁ ግቡ። እውነቴን ነው። እኔ ይሄን ምክሬ መቼም አልተወውም። አሁን ዛሬ ስመጣ ባጃጅ ላይ እንደኔ ከሳውዲ አረቢያ የመጣች ጎረቤቴ ሆና ተገኘችና አላቃትም፣ አታቀኝም ግን የስደት እህቴ ነኝ፣ የስደት እህቷ ነኝ። የስደት እህቴ ነች እና ባጃጅ ላይ እሷም ሞሰብ ገዝታለች እንደኔ ጎጆ ወጭ ነች፣ አትክልት ምናምን እንደዚህ ገዝታ አንድ ባጃጅ ላይ ነው አብረን የመጣ ነው እና በወሬ ስንቦበቅ የት ነው የመጣሽው ስላ ከሳውዲ ያለችን። ጎበዝ አይዞሽ በርቺ ጠንክሪ ያልኳትኝ። አንቺ ስትለኝ እኔ ከዱባይ ነው የመጣሁትኝ። አይዞሽ በርቺ የት አካባቢ ነው ቤትሽ ስትለኝ በዚህ በእኛ ቤት በጤና ጣቢያ ሆነች እና በታችኛው ሳይድ ነኝ ያለኝ። እዚህ ሆነች ጎረቤቴ ነች። ቤት ሰርተሻል አልኳት። አዎ ቤት ሰርቼ የራሴ የሆነ ነገር የራሴ ኑሮ መስርቼ እየኖርኩ ነው አለኝ። እኔ ደግሞ ከጤና ጣቢያው ሁለተኛው አስፓልት ላይ ሶስተኛው ቤት ነው ቤቴና ስመጪ ጠይቂኝ እደውልልሻለሁ ምናምን ብዬ ስልክ ተቀያየርን። አያችሁ ይሄ እህትማማቾች ጓደኛማች መሆን ፈጠርና ማለት ነው። ቤቴ ቡና ተጠጣለች። አሁን ቤቴ ቡና ጠራታለሁ፣ በቤቷ ሄዳለሁ። አላቃትም አታቀኝም፣ ግን የስደት እህቴ ነች። በስደት ዓለም ላይ እሷ ሳውዲ ብትሰራ እኔ ዱባይ ብሰራ ግን በስደት ስለመጣች ተግባባን ኑሮና እሷም የስደት ኑሮ ስለምታውቀው እኔም የስደት ኑሮ ስለማውቀው አሁን ኢትዮጵያ ላይ ደግሞ እንዴት ብላ እንደምትኖር ቤቷን በእርግጥ አላውቀውም፣ ግን በእንትን ስትረጋኝ በእኛ ሁለተኛው አስፋልት ላይ በታችኛው ሳይድ በጤና ጣቢያ ሆነችና እሄዳለሁ ቤቷ ማለት እና ልላቸው የፈለኩት ምንድነው ይሄ ማህበራዊ ኑሮን ስትኖሩ ተግባብታችሁ ነው መኖር ያለባቸው። በእርግጥ እውነት ነው እንደ መልካችን ጸባያችን ይለያያል። እኔን የምታውቁኝና ቤቴ መተው የሚያውቁኝ ሰዎች ልለያይ ይችላሉ። ግን ሆኖም ግን እሷም ስደት ላይ የሰራ ደክማ መታ ቤቷን የሰራች ነች። እኔም ስደት ላይ ደክሜ መጥቼ ቤቴን ሰርቻለሁ። እኔ ግን ደስ ይላል። በቃ ይሄ ነው ህይወት። አሁን እሷ ትዳር ይዛለች ይመስለኛል። ሞሰብ እንደኔ ገዝታ ላይ ጎጆ እየወጣሁ ነው ምናምን እያለችን በወሬ ስናወራና ማንኛውም ሰው ደክሞ ወደ ሀገሩ ሲመጣ የራሱ የሆነ ነገር ሲኖረው ደስ ይላል። እና የራሳችሁ የሆነ ነገር ካላችሁ ምን ትሰራላችሁ እዛ? ለምንድን ነው እንዘል እያላችሁ እድሜያችሁ ለምን ትፈጃላችሁ? ኢትዮጵያ ዙራችሁ ኢትዮጵያ መግቢያችሁ ነው። ኢትዮጵያ መምጣታችሁ አይቀርምና የራሳችሁ የሆነ ነገር ካላችሁ ወደ ኢትዮጵያ መጣችሁ የራሳችሁን ህይወት ኑሩ። በቃ የግዴታ ብዙ ነገር ማሟላት አያስፈልግም። አይኑራችሁ በቃ ወጣችሁ ዙራችሁ የምትገቡበት የራሳችሁ የሆነ ነገር ካላችሁ ስደት ላይ እድሜያችሁን አትጨርሱ። ወደ ሀገራችሁ የራሳችሁን ህይወት ኑሩ፣ የራሳችሁን ኑሮ ኑሩ። እኔ በጣም ደስተኛ ነኝ። በቃ እኔ በጣም ደስተኛ ነኝ። በዚህ ቻለም ላይ ደስታ ከተሰጡት ነገር ሁሉ ተሰጡት። በቃ ፈጣሪን በጣም አድርጌ አመሰግነዋለሁ። የኔን ደስታ ደግሞ እናንተም እንድታገኙት ስደት እህቶች እንዲጋባባችሁ ስለምፈልግ ነው። ይሄ ኑሮ ተወዷል፣ ይሄን ያህል ብር ይሄ ነው አላላችሁም። ኑሮ እርካሽ ነው። ኪሎ 80 ብር ምናምን ሲሸጥ የነበረው ሽንኩርት ዛሬ 30 ብር ነው የገዛ ነው። ድንች ኪሎ 50 ብር ነው እንዳልኳችሁ ሲሸጥ። ግን ስትገዙ ከገበሬ እና ከነጋዴ ይለያል። ከገበሬ ስትገዙ ደግሞ በጃምላ ነው የምትገዙት። ቀለል ያለው ማዳበሪያ ለሁለት ትገዛላችሁ። ለምሳሌ 600 ብር ቢባል ማዳበሪያዋ ቀለል ያለችው በ300 ብር ተጋሩና ለሁለት ተገዝቶ ይከፈላል። እኔ አሁን ሽንኩርት ስገዛ ዛሬ ብቻ በኪሎ ገዛው እንጂ ሽንኩርት ስገዛ ማዳበሪያውን ግማሹን እንገዛና እህቴ ጋር ከሁለት እንከፍለዋለን። ድንችም ስገዛ እንደዛው ነው። ቀይ ስር ግን አንገዛም። ቀይ ስርና ቲማቲም ያው ቲማቲም የራሴ ነው። ቀይ ስር ደግሞ ከወንድሜ ነው የምናመጣውና በቀጣይ ደግሞ የራሴ የሆነ ቀይ ስር የራሴ የሆነ አትክልቶችን እጀምራለሁ። በዛ በአትክልቶች ዙሪያ ደግሞ ብዙ ጥያቄዎች ተጠይቄያለሁ። አሁን ያለው ትውልድ ነው። ወደ ገጠር ደግሞ ይሄዳሉ። ሰሞኑን የሚለቀሙ ቲማቲሞች ነበሩ። ለዛሬም ተለቅሞ የተሸጡ አሉ። በቀጣይ ደግሞ ያሉት ነገሮች ለማስተካከል ይሄዳለሁ። ያኔ ደግሞ ሲሄድ እዛ ላይ ለተጠየቁት ጥያቄ መልሱን እዛው ላይ መልስላችኋለሁ። በውሃ ነው የዘራሽው በዝናብ ነው ምናምን ለሚለው ጥያቄዎች በዛው ላይ የምንመልስ ይሆናል። ለዛሬው ሰላም ሁኑልኝ።